ራሳችንን እናውቀናለን? ሰላምታዬ በያላችሁበት ይድረስ ብያለሁ። ዛሬ ደግሞ ራስን የመመርመር ጥበብ እንማራለን። ከሌላ ሰው ጋር ከመጣመራችን በፊት ራሳችንን እንወቅ፣ ራሳችንን ገምግም። እኔ ለትዳር ደርሻለሁ ወይ? ሌላ ሰው ስለማስደሰት የሚያስችል ትዕግስት አለኝ፣ ፍቅር አለ ወይ ብለን ራሳችንን መርምረን እንወቅ። ድክመታችንን እንወቅ። እርስ በርስ ለመተጋገዝ፣ ለመተባበር፣ ለመተዛዘን የሚሆን እውቀት አለን ወይ? በአእምሮም በኃይልም በሁሉም ነገር ራሳችንን እንወቅ፣ እንመርምር። የብዙ ትዳሮች መፍረስ ምክንያት ራሳችንን አለማወቅ ነው። አንድ ሰው ራሱን ካወቀ ከማንኛውም ሰው ጋር የመኖር ችግር አይኖርበትም። ስለዚህ ራሳችን ላይ ጥናት እናድርግ። እኔ ማን ነኝ ብለን ራሳችንን እንጠይቅ። ራስን ማሸነፍ አንድ ሀገር ከማሸነፍ ይበልጣል ይባላል በሁሉም በመጽሐፍም በምንም። ስለዚህ ራሳችንን እናሸንፍ፣ ለራሳችን እውቀት እንውሰድ። እኔ አውቄ አይደለም ግን ከኔ ትንሽ ነገር በአንዲት ቃል እንኳን ራሱ ከኔ አንድ እህት አንድ ወንድም ቢለወጥ ደስ ይለኛል። እና እንደዛ ብዬ ነው። አጠናክሩኝ፣ አበረታቱ፣ ቤተሰብ ይሆኑ።